ዓለምዬ ሙች ነው የምልሽ እኔ አንቺ ድል ቢደርስ አይኖረው የምን ትምርት የምን ክብር ድልቅቅ ብዬ ነበር ምኖረው አይደል ሄዱዬ እኔ እኮ ከድሮች አልግርም የሚሉኝ ሳያቋት ገንዘብ መላካቸው ሳይቀር በዛ ላይ ደግሞ ላግኝሽ ብለው ሲደውሉላት አልፈልግም ብላ በስድብ ታስጠጋቸው በዛው የሚጠፉት ነገር ነው የሆነ አዚምማ አለሽ እድሜ ለናንተ ይሄ ደላላ ምን እያለ ፎቶ እንደሚልክላችሁ አላቅም አንዱ ሊታ ካላገባዋት ሞቼ ይገኛል ብሏል ብሎ ነፍሴን ያስጨነቃት ነው ታርጋ እንዳለጠፈ ነገርሻል እንዴ ችግሩ ከለጠፉ በኋላ ሞተር ነከሰ ድምጽ አመጣ ብለው በአዲስ ሞዴል ቀይረው አንቺን እዛው ስቶር ነው የሚጥሉሽ በስምሽማ የሆነ ትልቅ ሆቴልና መኪና ካልገዛሽ ምንሽንም እንዳታቀምሽ ጣፌም እልፌም የአንድ ሰው ነው እሱ ነው የኔ መካኒክ እሱ ነው የኔ ሹፌር ሄሎ ወይ ፍሬ ዘግቡና እንደሚጠጣ ሰው ቁጭ ብላችኋል በቃ እናንተ ከተገናኛችሁ ማለቂያም የላችሁ አይደል ደግሞ እኮ በእናንተ ብሶ ደግሞ በልጅት ተገለፍጣላችሁ ያው አንድ የሆነች ቆንጆ ልጅ ብቻ አግኝቼለት እሱን ድሬው የዛኔ የምትሆኑትን ባየው የልጅ ሰብቀን የሌላኛው ልጅ ቀብር ትቀር እንደሆነ ያኔ እናያለን አረ ጠላትሽን ገና ማለለሽም እንዴ ቀረሽበታ አንቺን የመሰለሽ ቆንጆና ውብ ኩሩ ከየትም አያገኝ አባቢ ሙት አቤት አውርተሽ ሞተሻል እሱስ ቢሆን ይሄን የመሰለ ሸበላ ይሄን የመሰለ ኩሩ ወንድ ቀረባታ እንደው አይደረግም እንጂ እናንተኛ ጨረታ ባወጣ ከዓለም አንደኛ የተባለች ቆንጆ እንደው አትመጣ እውነቴን ነው አይ አባቢ እድሜያችን እኮ እየሄደ ነው እንደመጣ ጊዜ ሳያባክኑ አግባት ብሎ ይዳሩ የባሰው መጣ ይሄንንም የማወራው ነው ነኝ እንዴ እንደ ዘመን ወጣቶች አበባ አንጥፈሽ ራስሽ ተለጥፈሽ ኤርፖርት ውስጥ አትጠይቂው ሞቼ ነው ቆም ለምን ሽማግሌ ልኮ ተመላልሶ ካልሆነማ ቆሜ ቀራለሁ እንጂ አላገባውም ነው በእኔ እንውጣ አባቢ እንኳን እሱ ነክተሽበት አይደለም እስሩ ቁጭ ካሽ ለሳብድሽ ነው እንዴ የት ሄዱ ቡናውስ በቃ አባቢ የኔ ጭንቀት ለአመታት አብሮ እንደኖረ እንደ ቤተሰብ እንዳደገ ሰው እንኳን በስልክ ያወራኝ በሁሉም ሶሻል ሚዲያ ሃይ ከመባባሉ ውጭ ምንም ብሎኝ አያውቅም አንቺ ባልሽ ነው ውስጥ የሚያምነው አሁን ሲመጣ የሚወደኝ ይመስልሻል እንደናፈኩት እንደጠበቅኩት ይገባዋል ወንድሜን አውቀዋለሁ ጅንነ ነው የሚለው ነገሮችን ማውራትም ሆነ ማስረዳት አይችልበትም የወደፊት ህልሙ ግን አንቺ እንደሆንሽና እንደሚወድሽ እንደምትወጁ ጠንቅቄ ያውቃል ቆይ ፍሬ እዛ ሌላ ሴት ወዶ ፍቅር ጀምሮ ቢሆንስ ኖ ወንድሜን ጠንቅቄ ያውቃል ይልቅ ሲመጣ ምን ማድረግ እንዳለብን እስቲ እናስብ አስበሽዋ ሰፊ የፍቅር ጊዜ የምታሳልፉበት አንቺ ነጭ ቤሎ ለብሰሽ እሱ ነጭ ሱፉን አድርጎ ሙሽራዬ እንዴት እንደናፈቀኝ አለገና የህቲቱም አለገና Pistola, fiesta y Coca-Cola. Doctora, yo quiero zorras. Pistola, fiesta y Coca-Cola. Doctora, yo quiero zorras. Zorra, zorra, yo quiero zorras. Zorra, zorra, yo quiero zorras. Pistola, fiesta y Coca-Cola. Doctora, wandeme. Zorras. Pistola, fiesta y Coca-Cola. ቆይ አንዴ ሄይ ሰማ አዳሜ ከአሜሪካ ቀጥታ መስመር ላይ የምገኝ ሰው ነኝ እሺ ድምጼ ራሱ የአሜሪካ ከተሞች ላይ ተንቦራጭቶ ይመለሳል እናንተ ዝም ብዬ ተቆልቼ ነው ይሻላል ወይ ብሮ
ምን ነው በሰላም ነው ጠፋኩ ኧረ እባክህ እነዚህ ተዋቸው ምድር ስራ ፈቱላት እዚህ ተቀምጠው እየቦጨቁኝ አከሱልኝ አሁንም እኔና እሷን ብታይና እንደሆነናል ማንን ሀገሬ ነዋ እናንተ ዲያስፖራዎች ስትባሉ እኮ ቀልብ የላችሁ ረሳታ ያቺ ሳትማር አስተማረችን ራቁቷን ሆነ ያለበሰችን ትረሳታለህ ኢትዮጵያ ነች አስታወስካት ጎሽ ምን መቼ ኧረ በጣም ነው ደስ የሚለኝ ናልኝ ወንድሜ በምን ባክ እሺ ወንድሜ እንደው ላንተስ ጨምሮ ጨማምሮ ይስጥ በጣም ነው የማመሰግነው ብሩ እሺ ቻው ላስኪ ማነ ይኸውልህ ለዚህ ወናፍጠጪ እንዳለ ቤት ውስጥ እንዳለ ዘጠረቀዳላቸው እሺ እኔ ነኝ የምቆልፈው ምድረ ልኩን የማያውቁላ አታታፍጥ እባክህ ዝም ብለህ ጠጣ ተቀበስካ በቃ ጠጣ ያነስ ሆነኝ ልክ ነው ግያዳ እሺ በጣም ይቅርታ ከዚህ በኋላ ችግር ውስጥ ልከታ አልፈልግም አንቺ ከጓደኛዬ ነሽ ይሄን ትልቅ እድል ያመጣው ተጠቀሚያለሽ ብዬ ነው ግን አይከብድም ያልተጨበጠ ህልም እየኖርሽ ፊሽ ይለፈኝ በቃ እስከ ዛሬም ይሄን ህይወት ፈልጌው ሳይሆን ከእናንተ ጓደኞቼ ጋር ልመሳሰል ብዬ ነው አሁን ደግሞ ማረፊያ ሊመጣ ነው ውሳኔው አንቺ ነው ሳትገቢበት መናገሩ ጥሩ ነው ይሄ እንደልልሽ አይደለም ገብተሽ የምትቀነጠስበት አይደለም ስመጭም ስትሄጂም በሱ ነው እና እንደሌለሽ ስለነገርኩት ሌላ ፈልግለታለሁ እሺ ወይ እኔን ወይ ኤዱ እና ያለን ጓደኛችሁ ምከሩ ምን አለ ለኔ ባረገው ማርቼዲስን ይዤ መነጥሬን ዝቅ አርጌ አዳም ያሳይሽ ነበር አለምዬ ያሹን ይዘሽ እኮ ፍቅርሽ ማግኘት ትችያለሽ ዋናው ገንዘቡ ነው አይደል እድሜ ለእናንተ በያዛችሁት መስመር አንድ እርምጃ መራመድ አልችልም እኔ በፍቅርና በፍርሃት የሚያዩኖችን ስናፍቅ ነው የኖርኩት ደስ ሲል ሊመጣ እኮ ነው ተመስገን ነው ልጄ ለወግ ለማድረግ ሲበቃ ሊያሳየኝ ነው ምን ይሳናል ከዛ ደግሞ የእናቱን ህልምና የኔን አደራ ቃል ይፈጽምልኝ ያልኩ ማለት ነው አባቢ የኔ ነገር አያሳስብም አይደል ሴት ስለሆንኩ ነው አይደል ምን ትላለች አልቀረብሽም እንደው ከሱ ይልቅ ያንቺ ነው የሚያሳስበኝ እንደ ባህላችን እኮ ሴት ልጅ ተመረቃ ነው የምትሰጥ ኧረ እባክህ ካገባኝ ይገባታል እንጂ ትማለች አባቢ ካንተ የተመረቃ አልፈልግም አብሬክ መሆን እንፈልጋለን የኔ ልጅ እሱን እስኪ ሲደርስ እንማከራለን ይልቅ እንደው ከዚህ ልጅ ጋር ያለው ግንኙነት እስከምን ድረስ ነው የምታውቂው እንደው ከቁም ነገር የሚያስባት ይመስልሻል እንዴ አባቢ ረሳሁ ምንም አታስታውስም እንደዛ ዳዲ እያለ ሲል አታስታውስም ምን ትላለች የበፊቱ ማን አለሽ ያሁኑን ነው እኮ ሰው ሁሉ እግሩን ከሀገሩ ላይ ሲያነሳ እንደው በቃ ደርሶ ልክ እንደ ፋሽን ሃይማኖቱን እምነቱን መርሳት ነው ባህሉን መተው ነው በርግጥ እስካሁን ምንም ባይለኝም ያን ነው የምፈራው እንደው ስለሷ ምንም አላወራችው ያው አባቢ ሳውራው ስለዚህ ጊዜው አይደለም መጀመሪያ የአባቢን ህልም አሳክቼ ነው ይለኛል አሁን እኮ ደግሞ ትምህርቱን ጨርሷል ተመርቋል ስራ ይዟል ሲመጣ ማግባት መውለድ ብቻ ነው የቀረ ደግሞ ሲመጣ ያገባል ይወልዳል እሺ አይ የኔ ልጅ ምን ያርግ ብለሽ ነው ያለ አቅሙ ያደራ ቃል አሸክሚው
አይ ብቻችን ፍልቅልቅ ልጄን እንዳይጎዳት ተስፋ አደራረጓ ፍጹም ደስ አይል። ያኔማ እሷን ሳይሆን ነው የሚጎዳው አባቢ። አልፈልግም ማለት እየቻለ ተስፋ ሰጥቷት እንድትጠብቅ ያደረገው ራሱ አይደል? እኔ ተስፋ እየሰጠው እንድትቆይ ያደረኳት። ይህንን ካደረገ ግን እሱ ሳይሆን እኔ ነኝ የምጎዳት። አማክሪኝ እንጂ አልከለከልኩም። እንዴት አይነት ነገር ነው አካችሁ? አንቺ ልጅ እስኪ በወሬ ይዘኝ የቡና ቀሰቀሰብኝ። እሱንም ጣጂው እንደው ጆሮሽን ለወሬ ቀስረሽ እዲያ ወንድሜን አትሽኮርሙኝ። ይህን ፎቶ ስትነሳ ምን ያክል ትፈራ እንደነበር አስታውሳለሁ። መቼም አሁን እንደ ድሮ አትፈራኝም አይደል? አንተ እንደ ወንዶቹ ብቻ ተዋቅሰ እንዳይሆን ምን ለማለት ጉዳይ እዚህ ቁጭ ብለን እንድናወራት ነው። እና ታዲያ ምን ሆነክ ነው? መቼም አብሮክ የተደባደበው ሰው ያለ ዛሬ አሸንፎ ወይም ተደባድቦ አያውቅም። ሹርኒ መቼም ፖለቲካ አይደለችም። ግን አንቺ ከምን አገናኝተሽ ነው እንደምቀባጥር? መቼም ሳይክ ደንበኛ ተደባዳቢ መስለከው። ቆይ ምን ያንሰኛል እኔ ለመደባደብ? ልብህን ቢያቅማ ደህና አድርጎ ስብርብር አድርጎ ነበር አስቀምጥ። ብቻውን ቢሆንማ እንዴት አድርጌ እንደምቀጠቅጥ። ሰው በጀማ ይቅማል፣ እነሱ በጀማ ሰው ይቀጠቅጣሉ። ይሄኔ ያ ወንድምሽ ነው እንደዚህ ጉድ ያደረገ። በል ወንድሜን ለቀቅ። ደግሞ እሱ ምን አደረገ? ምን አደረገ? ምን ያላረገኝ ነገር አለ? ይሄኔ እሱ ነው እዛ ቁጭ ብሎ ያስቀጠቀጠኝ እኮ ነው የምልሽ። መቼም ለአንድ ሰው ሁሉ ሰው ወይ አዘር ባክራዝ ምን ሁለትከኝ ኮዚ ሰባጣባት አረ በዶላር ነው ጨዋታው። አተ ይሄው ላይ ሂሳብ አንተ ነው እንዳትለኝ እንጂ እኮ የማህበር ድግስ ስፖንሰር ማድረግ የሚችል ገንዘብ ለሁሉም ቅዳ ያልከኝ አንተ አይደለን? እና እኔ አፍጦ ለማይኝ 4-5 ሰው አልኩ እንጂ ለሁሉም ቅዳ አልኩ። ወጣኝ አልወጣኝ ነው ወይስ እዚህ ወጥ ቤት ላሉት ሁሉ እንዳለ ቀርተላቸው? በጣም አፈላ። ሁሉንም ስትልኩ እኛንም ጨምሮ ነው። አጠቃላይ 113 ድራፍት ነው ያለብን። ጎሽ
አንተ እኮ ጎበዝ ነህ በጣም። እና ታዲያ እቺንስ ቢል ለምን ለ113 አታከፋፍል? ኧረ ጥሩ ትጫወታለህ። እስቲ ና ቆይ ግን ምንህን ተማምነህ ነው ገንዘብ ሳታወጣ የምትጋብዘው? ሲያቀብጠኝ ነዋ። ይሄን ዱላ ሲያዝብኝ። ይሄን ጉድህንማ ደውዬ ነው የምነግርልህ። ረፊ አንቺ ወንድምሽን አመል እያወቅሽ ደግሞ ይሄን ምስኪን ፊቴን ተጠቅሞ የሆነ ግሩፕ ላይ ፖስት አድርጎኝ ጎፈንድሚ ይክፈትብኝ። ላንተማ ሲሆን ያቀበታል። ዘመኑ በጣም ፈርቻለሁ። ማለቴ እንዲህ በጉጉት እንድጠብቀው አድርጌ ሲመጣ አላቅሽም ቢላትስ? ኧረ በጭራሽ እንዲህማ አደርግም። ቢልስ ደግሞ ማን ያምነዋል? የሚገርምሽ እኮ የኛ ግሩፕ የድሮ ባቾች ምናምን ስንገናኝም ስንደዋወልም እኮ እሱን የሚያነሱት። አዎ እንዴ ደግሞ ያኔ ሲሄድ አይደለም ብቻዋን ሆና ወልዳ ከልጆቿ ጋር ምናምን ብትሆኑ ላልተዋትም ምናምን እያለ እኮ ሲፎክር ነበር። እውነትህን ነው? በእውነት እንደዛማ ከሆነ እሺ፣ እቤት ነው ሰርፕራይዝ የምናደርጋቸው ወይስ ኤርፖርት? ኧረ ሲመጣም እዚያ ይመጣል። ማለት የት ነው የሚመጣው? የት ነው የሚመጣው? አንዴ ከአፍ አምልጧል። ምንም ሳትደብቀኝ ንገረኝ። ይኸው ከእናንተ ጋር ከመኖሬ ብዛት ሚስጥር ያለመደበቅ በሽታ ተጋባብኝ። ንገሪኝ። ምን ቢሆን ነው እንደዚህ ተዋክረሽ የመጣሽው? እና ምንድን ነው? አልነግርሽም። ግን ስለሱ ነው አይደል? እና ምንድን ነው? የዛሬ ሳምንት ይገባልሽ። ምን ነው የነገርኩሽ ነገር አላስደስተሽም? ቆይ ፍሬ እንደ ድሮ የሚወደኝ ይመስልሻል? ማፈሩ ጠፍቶበት እቅፍ አድርጎ ጥምጥም የሚያደርገኝ ይመስልሻል? ቆይቱ ጋር ነው ፍቅርን የምንጀምረው? እንዴትስ ነው የምናወራው? እሱን ሲመጣ እናስብበታለን። እሺ እዚህ መታጠቢያ ቤት ልኩሽ። ምን ጆራለ? እሱን ብላ አስተማር። እንደው ሪሰርቹ ለውጤት ስለሚያስፈልገኝ እንጂ ልቅቃላት። አዎ እኮ አንቺ ዋኔ ምን አባሽ ታንታቻለሽ? ከመቼ ወዲህ ነው ደግሞ አስተማሪ በቀጠሮ የሚገኘው? ይዟል እንዴ ጥጋቡ ጥጋብ መሰለ። ከተማሪዎች ጋር አብሬ አልሄድም፣ ለብቻዬ በግል መኪና ነው የምሄደው አላለ መሰለ። እኔም ደግሞ ተማሪዎቹን ተንቀን አንሄድም ብዬ አሳመስኩት። ያኔ ተማሪዎቹን ሳስተባብል አይቶኛል። እናንተ ጊዜ ከሰጣችሁ ለምን ወደ ትነት እንቀይራለን እና እዛ ሳይን ለማለት ፈልጋለሁ። አዎ ቆሽቱ ብቻ ነው የሚለው። አይ ቆሽትን ስለበተንሽበት አባቢ ቆሽት እርር ድብን ብሎ ሲጣበስ ነው። በሉ ጠዋታች ከሆናችሁ ግቡና ተኙ። እኔ ጊዜ ላይ በታፈጡት
ነፍሴ ጉዞ ጀምረውልሽ። አረ እከተለዋለሁ የኔን ፍቅር በሄደበት ቦታ። ታውቂያለሽ ግን የናፈቀኝ ወንድሜ እኮ ይመጣል መስልሽ እያለኝ እና ብትቀኝስ ዜድሽን ይዘሽ ችርስ ማለት ነው። አለም ነገርኩሽ። የኔ ጣፋጭ የኔ ነፍስ ነገር ሰሚኛለሽ? አባቢም ዘርሽም ማውቁ እንዲህ ስትሞጣሞጪ ሰምተው ሌላ ጦርነት እንዳታስነሽ፣ ጊዜያችን እንዳይበላሽብን። ማኩረፍሽ ነው። የምትወጁን ምርጥ ምሳ ጋብዝሻለሁ። ሰምታችኋል? በአንድ አፍ ሰምተናል። ለዛውም ስራ ፈታል። እንደዛ ቀን የኋላ ጊዜን ወድጄው አላውቅም። ገንዘብ እንኳን ባይኖረው ተመልከት። እዚህ ግን ስትመጣ በነፃነት ወንድምን አቅፈህ ሰላም ትላለህ። ማንም ዞር ብሎ ያያል። ልክ ነህ። ለነገሩ እንዳንተ አይነት ዲያስፖራ ቀመሶች ናቸው ይህን አስተሳሰብ ይዘው የሚገቡት። አሁንማ እኛም ጠንቀቅ ብለን እነሱ እንደሆነ ቀስ በቀስ ባህላችንን በርዘው መቀራረቢያችንን አጥፍተው አውሬ ሊያረጉ ፍሬስ ተዘጋጅታለች ማለቴ ናፍቃለች። ናፍቀውሃል። እንዴት ከመምጣቱ በፊት እዚህ መጣው ማለት እዚህ መምጣቱ ሚስጥር ከሆነና የራሱ ጉዳይ ካለው እኛን ሳይንዛ ደስ ምን ይመስልሻል? ይሄ ሁሉ የሚሆነው ለምን ሆነና እህቴ? አለበለዚያ ግን ምንም አማራጭ የለንም። ካለበለዚያ ግን እንደ ህንድ ፊልም ዝግትግት ተደራርጋችሁ ሁለታችሁ ተሸፋፍናችሁ የምንደራችሁ እሺ? ልክ ነሽ። እዛ ያለ ምንም ፍራት ያወራታል። ካልሆነ አለቀው። በይ ወንድሜ ለቀቅ። ውዝፍ ፍቅር አለ ብለሽ በኋላ እንዳጨርሽ ነሽ። ውዝፍ ፍቅር ያወራዳታል ደግሞ እኔ የለሁበትም። እኔ የምለው እዛ ስንደርስ ምን ማድረግ እንዳለበት ሁሉም ነገር አጋጣሚ መምሳሌ እሺ? ለቤት ይገርማ አንዳንዴ ከሀገር ስትወጣና ይህን የመሰለ አየር እንደፈለክ እየሳብክ ኖረ የሰለጠኑት አላማቶች ግን እንደሚያደርጉ ታውቃለህ። አየሩን ሁላ ተቆጣጥረው ክፈል ቢሉ ደስተኞች ነው። ለሁሉ ነገር ቢል ነው በቃ። ኧረ ተው እባክህ። እኔ እንደ አይነት ወሬ አይመቸኝም። ምን ገና ለገና ከአሜሪካ መጣ ብሎ ይከፍለኛል ብለህ ነው ስለ አሜሪካ የኑሮ ውድነት መጽሐፍ ካልጻፍኩ የምትለው? ይኸውልህ እንደውም ልንገርህ 5 ሳንቲም ካንተ አልፈልግም። እንዳለ ወጪን ከቨር ማድረግ እችላለሁ።
እና ትዘጋዋለህ እችላለሁ አልኩኝ አልክ ኧረ ዘሪሽ አብልጦኝ ነው ይቅርታ ወይ አንተ ችግር የለም ግን አንተ እንዴት ነው አለ አባቴ ምችት እንዳለኝ ቀን በቀን ኪሎ የጣሪያ እየነካል አሁንማ ገቢዎች ግራ ተጋብተው በእኔ ጉዳይ ስብሰባ ተቀምጠዋል እንዴ ምን አርገ እንዴት ዋጋ ተመን እናውጣለት የሚለው ነገር ግራ ጋብቷቸው ነው ካልበላ አትወፍርም ኮፈርክ ደግሞ ቦታ መያዝ ስለማይቀር ግብር ትባላል አንተ ይሄ ቀልድ እኮ ሌላ ነገር ውስጥ የከተተ ቆይ ግን ፕሮጀክት እንዴት ሆነ ተውዘርሽ በቃ ልተጣበት አሁን ምን ችግር አለ ምንድነው ተዋልኩ አይደል እንዴ በቃ ስለዚህ ፕሮጀክት ሲወራ ምን አይነት ስሜት እንደሚሰማ ያውቅ እንዴት ይለኛል ሶሪ በጣም ይቅርታ ቺርስ እሺ ለአመታት ላየው ላቅፈው የናፈኩትን ሰው ሳላየው ላድር ነው ምን ነው ነገ አይንክ ይበራል ሲባል ዛሬ እንዴት አድር ያለውን ሰው ይሆንሽ እኮ ተይ እባክሽ ሰው ነው ጋር ይሰራው ዜድ ሲደውልልን እንወጣለን ይልቅ አሁን ተነሽ ድብርታችንን እናስለቅቅ ሻወር እንውሰድ ለኔ ካልነገርከኝ እኔን ካላማከርከኝ ለማን ልትናገር ነው በነገር ምን ይጠቅማል እኔ እኮ ያላየሁት ነገር የለም በቃ ሁሉም መስራት የሚፈልገው ራሱ የሚጠቀምበትን ነገር ብቻ ሰው የሚጠቅም ነገር እንስራ ሲሰውን ህይወትና አድን ስትላቸው ሁሉም ጀርባውን ነው የሚሰጥ ሰው እኮ ያለውን ነው የሚሰጠው አይደል ከየታምቶ ይስጥ ሌላ ነገር አንተ ቀልደሽ ጭራሽ ብሶብን የመጣው እኔ እኮ ይምሬ ነው ዘርሽ እኔ ሰውን መጥቀም ካልቻልኩ የትኛው ራሴን ላስደስት ነው የምጨነቀው ኩዛዛ ታሙ የወደቁት ዜጎች አካል እኮ የምር አንዳንዴ እኮ ሳይገርም ነው የምትል የሆነ ቀሚስና ከላይ ነጠላ እኮ ጣል ብታረቅ ቁርጥም ማየን ነው የምትመስለው ሰው ነበረች ምቤቴን ከልቧ ሰው ማለት እሷ ነች እንዴ ሸውዬ አሉ ልከነው ተላላላ እንዲነክ ሰላም ነው ሰላም ነው ሰላም ዜድ ይባላል ወንድሜ ጓደኛዬ ሁሉ ነገር ይማርስ እሷ ደግሞ ሸዊት ትባላለች 19 አመት ሙሉ አሜሪካ ኖራ ባህሏን ወጓን ያልጣለች ንጹህ ኢትዮጵያዊ ሴት ነች አይ ጥሩ ነው እንዴ ጋር የሚገራርም ቮይስ የሚልከለ ጓደኛ ካለ ታዲያ ጭምጭው የአሜሪካ ተቆምሮባታል እና ምንና እና ታዲያ ምን ነው ዶላሯን እናንተ እሷ ላይ ነው እጅ ፍሬን የምትሆኑት ዶይ ስላወኩ ደስ ብሎኛል ደስ ብሎኛል ሸዊት እንኳን ደህመጻኪ እንኳን ደህናጻናኪ አንቺ እኔ እዚህ ተወልጄ ባደኩበት ሀገር ሁለት የሀገሬን ቋንቋ እንኳን አቀላጥፌ መናገር አልችልም በእውነት ለሀገርሽ ያለሽን ክብር በጣም ነው የማደንቀው ሄሎ ሄሎ አባቢ እንዴት ነው ነገሮች እንዴት ይሄዱ ነው አዎ አባቢ ጥሩ ነው ደስ ብሎን ያሳለፍነው ጎሽ ጥሩ ነው ታዲያ ቅብጠቱን ቀነስ አድርጉት ኧረ አባቢ ገብተን ለጥ ብለንልሃል ምን ነው በዚህ ሰዓት ምን ሰጥቷችሁ ገንዘብ አንሰ እኔ እኮ አትቅበጡ አታምሹ አልኩኝ አትስናሉ የኔ ጨዋ በሉ ወጣ ብላችሁ ግቡ እሺ አባቢዬ ሪዞርት ውስጥ ሁሉም ነገር ስላለ ወጣ ለማለት እንሞክራለን በቃ ነገ ደውልልካለሁ እሺ ቻው ውድድ አደርግሃለሁ ሴት ቴክስት ላከ ማለቱን ትችላለች ማሰብ ነበረብን ፍሬ ለምን ቀድሞ ቤት እንዳልመጣ
የራሴ የሚለው ደስታና ጊዜ ማጣጣም ፈልገው ነው። ወንድሜን አውቀዋለሁ። ማንም ትሁን ምንም እኔ ቆሜ ይሄ ነገር አይደለም። ሴቱ ያማታል እንዴ? አንዴ እኔ አንዴ አንቺ ምን ለማለት ፈልገው ነው? ተሜድ የለብን በኋላ ወንድምሽ አንቺና የዜድ ግድ ያለብሻል። ይወቃ እኔ እኮ ጊዜው አይደለም ብዬ ነው። ጭራሽ አንድ ሴት ለሁለት ደግሞ እኮ ትገለፍጣለች። ሳቋ ግን ደስ ይላል አይደል? ለዛ አይደል እንዴ ዜድሽ ቀልዱን ባናት ማናቱ እንደመጠጡ የሚወርድበት? እሱም ሳይወደት አይቀርም። ገደልኩታ ሻል ቆስኪ ደውይለት ካልሆነ አንቀን እንደፋታለን። ጭራሽ አይቶት ስልኩን ያስቀምጣል። እኔማ ገደልኳት ዛሬ። ይቅርታ እህቴ ማለቴ ወንድሜ። ችግር የለውም ታረጋግጥ። እሺ ይቅርታ በጣም አመሰግናለሁ። ረብሽኳቸው። እሺ ወንድሜ እዚህ ምን ትሰራለህ? አንቺ ራሱ እዚህ ምን ትሰራለሽ? ለዛ ነው ሳነግራችሁ የመጣሁት። በዛውም አባዬን ሰርፕራይዝ ላድርገው። ያው የቤቴንም ፊኒሺንግ መጨረስ ስላለብኝ ነው እንጂ ከአንቺ እንዴት ይደበቃል? ያው የሰርፕራይዙ አንድ አካል ላድርግሽ ብዬ ነው። አሁን ትሁት ነህ። ይሄን ያልታዘበሽኛል ማለት ነው። አንቺ ደግሞ በጣም ተለውጠሻል፣ አደግሽ። እና መቼ ነው ሪሰርቻችሁን የምትጀምሩት? ትንሽ ቀን አለን። እናንተ ደግሞ እዚህ ከቆያችሁ የሪሰርቻችን አካል ትሆናላችሁ። አረ ችግር የለውም። ጥሩ በቃ ለቅለቅ እንበልና ከኛ ጋር ቁርስ አብራችሁ መቅረብ ትችላላችሁ። ምን አውቃለሁ እኔ ወንድምሽ ጸባውላ ተቀይሯል። በቃ ለማንኛውም ቁርስ ላይ እንገናኝሽ። ረስቶኛል ማለት ነው። ፍቅሩን ረስቶታል። ሁሉም ነገር ከቦታ ተቀያይሮበታል። ልጅነቴ ለሱ እንዳለፈ ታሪክ ነው። መቀየር የገባው ስለተቀየረ ነው። መሄድ አለብን። አንቺ መቆየት ካለብሽ ከወንድምሽ ጋር መቆየት ትችያለሽ። ገና መጀመሩ እኮ ነው። ወንድሜ ታውቂያለሽ፣ አንቺን ሳይ የሚያወራው ሁሉ ነው የሚጠፋው። ደግሞ ራሱን እንደ ትልቅ ሰው ቆጥሮ ፍርሃቱ እንዳያስታውቅበት ይሆናል። ደግሞ አውቃለሁ መቼም ቢሆን ሊረሳሽም ልትረሹም እንደማትችል። ትሰሚኛለሽ? ማድረግ ያለብን ሁሉ አድርገን በአዲስ መልክ እንገጥመዋለን። ያኔ ሁሉን ነገር ታውቂያለሽ። የከረመ ፍቅር ትዝ ባለኝ ጊዜ በመጨነቅ አይቀርም ይሰማል ትካዜ። ሴትዮ ዛሬ ማለች እንመለስ ፍሬ። ነገሩ ግልጽ ነው። ያልገባን እኛ እንሆናለን።
ብለሽ እኔ ማድረገው ታደርጊያለሽ ነይ ኖር ብለናል በእግዚአብሔር ፍሬ ትባላለች እህቴ ነች እሷ ደግሞ ዓለም ትባላለች የእህቴ ጓደኛ ነች እሷ ደግሞ ሸዊት ትባላለች አሜሪካ ሀገር እያለን በጣም ቤተሰብ እንደ ጓደኛው ስትንከባከበኝ የነበረች ጓደኛዬ ነች ስላገኘኋችሁ በጣም ደስ ብሎኛል ስለ ልጅነት አሪፍ ጊዜያቶች እያጫወተኝ ነበረ እና መልካም ወንድም ነው ያላችሁ እድለኞች ናችሁ በጣም እናውቃለን ይልቅ ወንድማችን በጣም ስለናፈቀን ቦታ ትቀይሪ ኢትስ ኦኬ ችግር የለውም እሺ ወንድሜ እንዴት አወቅሽው እባክሽ ወንድም ምግቡ መጣ የማይናገረውንና አይሻል ምን አለሽ በእናትሽ ነገር ምንድን ነው ያልሽ በእነዚህ አይኖች አይ የሆነ ነገር ያለኝ ይመስለኛል በፍርሃት ውስጥ ሆኜ አልሰማሁትም ግን የሆነ ነገር ነግሮኛል ነግሬሻል ነበር ወንድሜ ፍርሃቱን ይደብቅ እንጂ አይችልበትም እኮ ደግሞ ሌላ አጋጣሚ ስናገኝ ጠብንሽ የምናደርግ አመሰግናለሁ ጓደኛዬ ለራስ የምትይውን ጊዜ ሰውተሽ አላረል አለ ገና ሲባል እኔም ይዤ ከተፍ እህትየው ሚስት መስላት አብዳለ ትንሽ ብልቆ ያታስተርፋት ካያ ጋር ያዋለች ጊደር ምን ተምራ ትመጣለች የሚባለው ማለት ቆይ ምን ለማለት ነው ዓለም ተንኮለኛ ነች እያልክ ነው ጫወታው ላንተ እኔ እናንተ ግን ቦታ መቀየር ይኖርብን ሁሉ ነገሩ አንተን ኮፒውን አትደግ እና ወንድሙ አይደል እንዴት እኔን አትምሰል ደግሞ እንዳንተ ዝጋታም ከመሆን አይሻል እሱማ ልክ ነህ እና በቃ ሸዊት ሄደች ተስነ ስርዓት ይኖር እኔ ወንድሜን ላስተዋውቃት ነው ያመጣሁት እሷ ማለት እኮ ባለትዳር ቤተሰብ አስተዳዳሪ ሴት እኮ ነች ምን ታካብዳለህ ምን አሬም ሳድጋ ገባለሁ ለአንተ ቀድሜ ያደስተ ብዬ ነው እንጂ ምን ለነገሩ እኮ ለፕሮጀክት የምትሆን ሴት እሷ ብቻ ተውራ ስለዚህ ፕሮጀክት አልኩ አይደል የምሬን እኮ ነው እሷ በጭራሽ ጀርባውን አሰጠም ለነገሩ እሷ ጀርባዋንም ብትሰጥ ያምርባት አንተ ጀርባዋ እኮ ለባንክ መያዣ አስተማማኝ ንብረት ነው
አለማምደኛ ቆይ ግን እንዴት እስካሁን አላሰች? ማንም ሰው አካሌ እንዲነካ አልፈለኩም ከቢገባው ሰው በቃ የዋና ተለማመጀ የመጀመሪያው ስራ ምን ታውቂያለሽ? ውሃ ውስጥ ወያ ለማውራት። እሺ ስለዚህ ዘላይ ዞር ግቢ ተብቻችሁ ቀጣ ልጅ ውስጥ እንደዘፍቀት እኔ ግን ምንድን ነው የምታለማምደ? ጃምቦ ነው። እኔ ከማልታማበት ነገር የሚቀርሽ እሱ ነው። አፈር ብላሽ አፈር ጥብስ ወይስ አፈር ክክል? አንቺ እኮ አታፍሪም። እሱን ፍርፍር ይሁን ትያለሽ። መቼ ነው እሺ እኔና አንተ ጊዜ ይመጣ? መንግስት ሲቀየር ነው። ፎቶአችንን ወደድከው? አናምርም? አበባ እኮ ነው የምትመስሉት። ታዲያ አበባ ድምቀቱ ጀብ ሲል ነው። እናንተ ግን ብቻችሁን ናችሁ። ማለት አባቢ ልጆቹ ምንም ሙዳቸው አይመችም። የኔ ልጅ ሙዳቸውንም እኮ ታሪክ አድርገሽ የምታስቀር ማስታወስ ትችይ። ዛሬ አብሮሽ የተማሩን ማከናች ነገ በስራና በስልጣን ስትገናኙ እንዴት ነው ቀና ንግግር የምትለዋወጡት? ሀገሪቷ እናንተ አይደለች? እናንተ እኮ ናችሁ የምትረከቡት። የኔ ልጅ ዛሬ ለዚህ በቃ ነው ይሄንን ማስተካከል ባለመቻላችን ነው። እሺ አባቢ ነገ ቆንጆ ቆንጆ ፎቶዎች ተነስተን እንልክልሃለን። እሺ በቃ ቻው። ውድድ ነው ማድረግ ለካሱም አለ። ቆይ እናንተ ልጆች ሪሰርች ለመስራት ነው የመጣነው አላችሁኝ? ዘርሽ ረስቼው ፍሬ አንተ ብትነግረው ይሻላል ብለኝ ነበር። የሪሰርች ቀናቸው ስለተራዘመ 2 ቀን ነው 3 ቀን እንደዛ ጨምሯል እና የሩሙ ይሳል ኦኬ እንከፍላለን፣ ችግር የለውም። እንዴ ቆይ ግን እሷ ስልክ ለማውራት ነው ስልክ ለመግዛት ነው የወጣች? ቆይ ሄጄ ሊያስመሰለኝ ችግር የለም። ግቢው ሰፊ ስለሆነ ትችላለህ። አንቺም ልጅ ስለሆነ ቶሎ ተመለስ። እሺ መጠጥ ለምደሃል እንዴ? ያው አቅሜን አውቄ በመጠኑ ጠጣለሁ። እናንተስ? ያው ጋሽን ታገይለ በኮርኪ ሲግቱን ነው ያደግነው። አሁን 2 ቢራ ህጋዊ ፈቃዳችን ነው። እና ታዲያ ማንን ፈርታችሁን አልጠጣም ያለችት? ያ ማን አቅምሱ እንግዳና ክብር ብለን ነው እንጂ አሽሙር መሆኑ ነው። አይሽ ወንድ ልጅ እኮ እህቱ የፈለገ ብትበልጠው እንደ ታናሽ ነው የሚያየት። ከኑጋ የተገኘ ሰሊጥ አብረተ እውቀት ነው። ያ አንድ ቀን ግን መስከር ፈልጋለሁ። የተወዘፈ ህመም ሊሰማኝ ለሚችል ሰው መተንፈስ ፈልጋለሁ። መቼ እንደሚሆን አላውቅም። ለምን ነገ አይሆንም? ደስ ይለኛል። ይሄው ጋባዥ አግኝተሻል። ካንቺ የሚጠበቀው አድማጭ ማዘጋጀት ብቻ ነው። ሁሌም አብሮኝ እንዳለ ነው። ዝምታ ይላመት አስካልሰማኝ ነው መልስ ካልሰጠኝ ጮክ ብዬ ላሰማው ብዬ ነው። ብቻ ይኸውልሽ ለጆሮ ከፍተኛ ወጪ አስወጥቶሽ እንዳያከስርሽ። በረድሻል? እዚህ ብርድ ከቀጠልሽ ታድሪበት ስለማይታወቅ ልበሽ። ከዚህ በላይ ከቆየሽ ብርዱ የማይሆን ቦታ ይጥልሽ። በቃ ገብተሽ ረፍት አድርጊ። ያው ለነገ ስካርሽ ረፍት ያስፈልግሻል ብዬ። አንተ እንዴ እኔ ደግሞ ምን ሰካራ መጠበቅ ብዙ ያደክማል ብዬ ነው። ደህና ደር ደግሞ ይልሽ ጃኬትን ለብሰሽ እንዳትይ። አታስብ። ሳምሽ አቀፍኩት፣ አቀፈኝ።
ነገ አሰክርሻለሁ አለኝ። ጩኸትሽን ሰማሻለሁ አለኝ። ነገ ሁሉንም አወራዋለሁ። ሊሰማኝ ጓጉቷል ፍሬ። በጣም ደስ ብሎኛል። አለምዬ ደስታሽ ደስታዬ ነው፣ ደግሞ ይገባሻል። ይህን ጊዜ ነበር ምናፍቅ ወገብሽን ይዤ እነዚህ የሚያማምሩ ከንፈሮችሽን መሳም። ሙዝዝ ያልሽብኝ አስፈራራሽኝ እኮ ልትስሚ ባልነግርሽ ነው የሚሻለው። ልክ ነሽ። እንዴት ዛሬን አድሬ ነው የሚያስብለው። ዘርሽ መጣ ወንድሜ ናገባ። ሴቶች እንዴት ናችሁ? ሰላም ነው? ረጃኬቴን ተተኩሶ ይመለስልኛል ስል ቢጃማ ታደርጊዋለሽ? ይሁን እንግዲህ ያው እቺ ላንቺ ነች። እቺ ደግሞ ላንቺ ነች። ኧረ ይደርሳል። የታሸገውን ቤት ታዩታላችሁ። ቀሚሱ ግን ለዛሬ ራት ነው። እሺ ያው ጸጉራችሁ ቢዩቲ ሳሎን ምናምን ከፈለጋችሁ ታቻለ። እንግዲህ የምትለቁኝ አይመስልም። ቤት ነው የሚሻለው። ወንድሜ ገንዘብ ያስፈልገናል። ምንም እንዳታስብ። እስክትሄዱ ድረስ ያለው ሙሉ ለሙሉ ከፍያለሁ። እሺ እናመሰግናለን። ካፌ ለመስማት ይጓጓ ይመስላል። ይልቅ አሁን እንውጣ። ትልቁ ስጦታሽ ውጪ እየጠበቀሽ ነው። ቤትንሽ እንለብስ። አባቴ ይወደዋል። በዚህ ስራ በጣም ነው የሚኮራው። እኔም ወድጄዋለሁ። አየህ ለመኖር እኮ የምትጓጓው የምትኖር ለሰው ሲኖር በደስታ በሐዘን ደስታ የሚቅጠም ሐዘን የደስታንም ይሁን የሐዘንን ቃና የሚያጣጥም ሰው ሲኖር እኔ ደግሞ ለዚህ ሁሉ የታደልኩ ነኝ። የሚወዱኝና የሚተማመኑኝ ቤተሰቦች አሉ። ምኮራበት ወንድሜ ደግሞ አንተ አለ። ና ኧረ ተው ተው። ዋት ምን ነው? እነዛ የምትፈራቸው ሰዎች እዚህ ይኖራሉ ብዬ እኮ። ኧረ ዘርሽ ችኮቹ የሌላ አብሮ ነው የመጡ። እንዴት ነው ዛሬ ማጋጫ? እንዴት ነው? አላማረብኝም? አምሮብሻል አላልከኝም? ዋው በጣም አምሮብሻል። አመሰግናለሁ። ሰውክ ቀሚሱ በጣም ያምራል። ለክተኝ ነው እንደ ገዛኸው? ያው በልኬ እንደገዛሁት ቁጠሪ። ልክሽን ስለማላይ ቁጭ አደረኩልሻል። ቴንክ ዩ። ስማ ዜድ ምግብ ምናምን እያልካን ነበር እንዴ? ምግቡን እዘዘው። እቺ ሙጢና ታውል ካልጠፋ ወሬ መታ ሜካፕ ይስታማልኛለች። መጣው ስቶሪ ቆይ አንቺ ደህና መልክ እንዳለ ሜካፕ ምናምን ትለቀለቃላችሁ? ሜካፑን እኮ አብዝታብኝ ነው ዘርሽ። ኧረ ስቀልድ ነው። በጣም ቆንጆች ናቸው። ይታለ መጠጡን ጠጣው ታዲያ? አስ ገና ምግብ በልተን ነው መጠጡ ይደርሳል። ማነሽ አንቺ ልጅ? ትትና ትትና
የለችም እንዴ? እዲያ አንድ ነገር ከያዘች እንደው አትለቅ። ቤት ጋሽ እየታሩኝ። አዎ መጣሽ? ይኸውልሽ ለምን መሰለሽ የፈለኩሽ ነገ ልጄ ትመጣለች እና ክፍሏን ጽድት ታርጊላት። እሺ እሺ ጋሽ ምንም አያሳስቡት። ጽድት ታርጊ የምጠብቃት። ጎሽ ደግሞ የምትወደውን ምግብ ሰሪላት። እሺ ይሰራላት። ጎሽ ተባረክ። ለዚሁ ነበር የፈለኩሽ። ሁላችንም በዚህ ሙዚቃ እንደንሳለን። ተነሱ። ደስ ይለኛል። ተነሳት ትርስ ቀስ በይ። መስማት ትፈልጋለህ? ደግሞ አልሰከርኩ። መስማት ከፈለክ እኛስ ማለት ምን ማለት ነው? ሳትሰማ ልትሄድ ነው? በቃ ሂዳ። ኖ እንደዛ አይደለም። አሁን ዲያስፖራ መሰልክ ነው አልክ። እንደዚህ ስትስቂ ነው የሚያምርብሽ። አንተ ደግሞ እንዴትም ስትሆን ታምራለህ። ስትስቅ፣ ስትጫወት ሁሉም ያምርብሃል። መስማት ትፈልጋለህ? ይሄን ብቻ ነው መስለግሪ። በቃ በአንተ ሞት ብቻ ነው የቀረኝ። ብዙ ነው የታመምኩብህ ዘርሽ። ፍቅር ሳይገላል ዘርሽ። ደግሞ እኔ ግን አልሞትኩም። አሁን አንተ አታውራ፣ እኔ ብቻ ነኝ የማወራው። ኦኬ አመሰግናለሁ ክብሬን ስለጠበቅልኝ። በወግ በማዕረግ ተድሬ
አበድኩልህ አይደል? ሲያገብተህ አስክረህ ብዙ መሆን ፈልግ ትፈልገዋለች አትፈልገው ብትፈልገውስ ብያስብ ሁሉም ሴቶች እንደሚያስቡት አግብቻት አሜሪካ ሀገር ይዣት እንዴት ነው ብያስብ ሐሳብሽ አግብቼሽ አሜሪካ ሀገር ይዤሽ እንደሆነ ከሆነ ተሳስተሽ ከዚህ በኋላ እዛ ሀገር ተመልሼ የመሄድ ፍላጎት የለም ሐሳብሽን ስላበላሸውብሽ ብትጎጂኝስ ብዬ አሰብኩኝ ነገሽን ማበላሸት አልፈልግም ነገ ብትጸጸትሽ ብዬ አሰብኩኝ ምንድን ነው የምታወራው ዘርሽ እኔ እኮ ነኝ እዚህ ሀገር ያላችሁ ሴቶች የምታስቡት ውጪ ቀምስ ይሆንና ገንዘብ ላለው ሰው እንደፈለጋችሁ ትሆናላችሁ ምናልባት አግብቶ አሜሪካ ሀገር ይወስደኛል ብለሽ አስበሽ ከሆነ ላባከንኩብሽ ጊዜ የምትፈልጊውን ገንዘብ ለመክፈል ዝግጁ ነኝ ምን ያህል ገንዘብ ልክፈልሽ ምንድን ነው ያልከው ፍቅሬን ጽናቴን መታገሴን በገንዘብ ነው የምትለውጠው ምን ያህል ነው ዋጋሽ በጣም ተሰፍራለሽ ምን ተፈጥሮ ነው ምን ሆንሽ መሄድ አለብኝ ቆይ ግን ምን አድርጋሃት ነው ሮም እናንተ ማመን ስተት ምን አጣደፈ ለምን ስለምን ለምታው የመጣረፍ ከሰው ጋር ይልቅ እኮ በሆነ ይቀደም ራሷን ብትጠይቃት አይቀል እንዴት ነው የምታናገረኝ በጣም ተቀይረሃል ከልባችሁ ነው ያደረጁት ምንድነው የተፈጠረው ለምን አትናገሪም መሄዴ ነው ቻው ማታ ሰላም አልነበራችሁ ምን ሹክ ብሎ ነው እንደዚህ ያደረገው ማድረግ እሷ የትኛው የተለየች ሴት ሆና የትኛው ልዩ ሴት ሆና አግብቼ ኮሰርኳት በኋላ ቁማለ ትጫወትብኝ ባዶ ፍርሃት እኮ ነው እየፈራ ያለው ዓለሜ ካንተ ውጪ ሌላው እንዳስባ እንደማታቅ ደጋግሜ ነግሬሃለሁ አይደል ከዛ አግብቼ ወስዳታለሁ ከዛ እባክህ ፍታይ ብላ ትፈታኛለች አይደል ይሄ ሲስተም እዛ ያሉ ሴቶች ሁሉ የሚጠቀሙበት ነው ይሄንን ደግሞ ይልዘድ በአይን በብረት ያቸው ከሞዜ አረዘልሽ አንተ እኔ ነው እሷ ነው ወይስ እህትን ያላመንከው እሺ እሱን እንተው በቃ ይማቋሉ ቺ መሰለሽ ልጅ ነው ይቅርታ አንዴ ልትወርድልኝ ትችላለህ
በይ ንገሪኛ። ምንም ነገር ሳላቅ ከዚህ ንቅንቅ አልልም። እሺ ቆይ ግን ከኔ መደበቅ ትችያለሽ? አንቺ ነሽ ከኔ መደበቅ የቻልሽ ጓደኛዬ። ምን ሆነሽ ነው ልጅ? ምን ገጠመሽ? ይኸውልህ አባ፣ በእኔ ምክንያት ተራርቀው እንዳይቀሩ ብዙ መስዋዕትነት ከፈልኩኝ። ለእኔ ስትል ሴትነቷን፣ ክብሯን፣ ቃሌን አምና በደስታ ትጠብቀው ነበር። እሱም ያለ እሷን መኖር እንደማይችል ይነግረኝ ነበር። ዛሬ ግን አባ አይኗን እያየ ፍቅሯን በገንዘብ ልግዛሽ አላት። አዋረደኝ። የልጅነት ጓደኛዬን አሳጣኝ። እሺ አሁን በምን አይኔ ነው የማያት? ምንድን ነው እያልሽ ያለሽው? ወንድምሽ መጥቷል ማለት ነው? አንቺም የእርሱ እሱ ጋር ነው ማለት ነው? እንዲህ ነው ነገሩ? ምን ሊሆን እንደሚችል ማንም አይነግረንም፣ ግን አድርገው ይለዋል። ከዛ ያው እንደዚህ ይሆናል ማለት ነው። ምንድነው የምዘባርቀው? ቆይቼ አሜሪካ ኦሪጂናሉን ዘርሽን ላፋርጋ አይኮፒው ነው እንዴ ላከችኝ? ፍቅር አይ በህይወትህ ልታገኝም ልታጣው የምችለው ነገር አንድ እድል እሱ ብቻ ነው። ስታገኘው ግን በጣም ደስ ይላል። ሮሚዮና ጁሊየትን የሚያስንቅ ፍቅር አበላሽተህ ተራይ ፍቅር ቃላት ላይ ትራቀቃለህ እንዴ? እሺ ምን አበላሽተው ነው እንዴ? ጋሼ ምንድን ነው? ሄሎ ጋሼ። አብረን ነን። ደርሶ አላልከኝም እንዴ? ሄሎ በሰላም እንዲያንገቡሽ ይጠራሽ? አዎ ይሄንን ስጪው። እሺ ከመሄዱ በፊት መልሱ ማወቅ ፈልጋለሁ። በማንም መፈተን አልፈልግም። ነግሬሻለሁ። ስለምፈራ ነው እንጂ እወድሻለሁ። በሰላም ነው ስልክ ዘግቶ መጥፋት? ምናልባት ይሄንን እድል ለሰው አሳልፌ ከመስጠት በፊት ቼክ ላድርግሽ ብዬ ነው። ጓደኛዬ ባያመልጥሽ ደስ። ተገናኝተን ነው ፊሽ? ኦኬ ኤኒ ታይም ስልክሽን እጠብቃለሁ። አንድ ቀን መታመሚያ መሆን ዘርሽ የኔ ልጅ ፍጹም ልክ አልሰራህም። የኔ ደስታ ልጆቼ ሲደሰቱ ማየት ነው። በዚህ እድሜ እኮ የስጋ ምቾት ለኔ ምን ሊረባኝ? ሁለቱንም ልጆቼን አሳዝነሃል። ይቅርታ ጠይቅ።
አሁኑን ብያለሁ። ተናግሬያለሁ። አየህ ምን ያህል ውስጥ እንደጨከነብህ። በልቶሎ ነገሮችን አስተካክል። አንቺ አላሳዝንሽም? ወንድምሽ አይደለው? ለምንድን ነው እንደማፈቅራት ማትነግሪያት? እሺ እነግርልሃለሁ። ደምሽ ቁልፉን ስጪ የሚለውን የጆኒ ዳጋን ሙዚቃ ጋብዥልኝ። በዛው ምን እንደማፈቅራትም ንገሪያት። ቁልፉን ስጪ? ለምን በርግድ አገባ? የኔ ክፍል ሲሆን ነው ጉልበት የሚኖር? ወንድሜ ሙኛ አድርጋለች አይደል? እሷም እኮ በጣም ትወድሃለች። ምን አለ ትንሽ ብትታገሳት? የት ትሄድብሃለች? ደግሞ እኔ ያለው ያው ትምህርቷን ሳጨርስ እንደ ያለ ነገር መጀመር አትፈልግም። አንተም ትምህርትህን መጨረስ አለብህ። እስከዛ ደግሞ አንዱ ጋራ ላይ ሄደህ መስፈን ትችላለህ። አፈቅራታለሁ፣ የራሴ አደርጋታለሁ። አንድ ቀን ግን ድፍረት ሲኖረኝ ማለት ነው ተንበርክኬ ታገቢኛለሽ ወይ ካላልኳት ምን አለብኝ? እስቲ እናያለን። ዋናው እሱ ነው። በልሽ የፈለገ ነገር ቢሆን ሰርፕራይዝን ላባዬ መናገር አልነበረብሽ። ውጣልኝ። አሁን ብቻዬን መሆን ፈልጋለሁ። ታላቅሽ እኮ ነኝ። የፈለገ ቢሆን ልታከብሪኝ ይገባል። አከበርኩ እኮ። ደግሜ ደጋግሜ ጠይቄክ ነበር። አንተ ግን የሷን ፍቅር በገንዘብ ተመንካ። የነገርከኝን ሁሉ አምኜ እሷ በተስፋ እንድትጠብቅ አደረኳት። አንተ ግን እንዳከብር አደረከኝ። እሱ እኮ ድሮ ነበር። እውነታው ግን የትኛው እውነት? እውነት ትለኛለህ እንዴ? የትኛው እውነት ነው? የሷን ፍቅር በገንዘብ መተመን? ወንድሜ በጣም ታሳፍራለህ። አሁን ግን ውጣልኝ። አምዞሪ በጣም ጓደኛዬ ስለተስማማሽ በጣም ደስ ብሎኛል። እንደነገርኩሽ እንደ ሌሎች አይደለም የሚፈልግሽ፣ ለትዳር ሊያገባሽ ነው የሚፈልግ። በቃ ሁሌ ሙሽራ ሆነሽ መኖር ነው። ለእኛም ትሰርፊያለሽ። እና መቼ ነው የማገኘው? እንደደወለልኝ። ከዛ በፊት ግን ከአንቺ ኮሚሽን እንፈልጋለሁ፣ ያው ለመተማመን ማለት ነው። እሺ አሁን እጅ ላይ ገንዘብ የለም፣ ግን እከፍልሃለሁ። እና ከልጥጥ ሀብታም ጋር ሆነሽ ኮሚሽን ክፈይ አትክፈይ ልንጨቃጨቅ ነው? እና ከዚህ ሀገር ቶሎ ያስወጣኛል አይደል? ከዚህ ሀገር ቶሎ መውጣት ነው የምፈልገው። አለሜ ሰላም ነው? እሱ ያንቺ ፍላጎት ነው። የፈለግሽበት ሀገር መሄድ ትችላለሽ። ዋናው ግን ታማኝ መሆን ነው። ከባዱ ነገር ከገቡ ገቡ ነው። እሺ ብላለች ብዬ ነግሬው ስልክ መዝጋት ሀሳብ መቀየር ግን የለም። እኔም አንቺም እንደተጫወትንበት ነው የሚገባው። ምንም ነገር ሊያደርገን ይችላል። አያሳስብህ። ወደ ኋላ የምመለስበት የምደገፍበት ነገር የለኝም። ሁሉን ነገር ነው ያጣሁት። ሳንቲሙን እንዳገኘው እደውልልሃለሁ። ቻው።
እህቴን እንደዚህ አስቀይማታለሁ ብዬ አላሰብኩም። ማሰብ ነበረብህ ዘርሽ። ሁላችንንም እኮ ነው ያስቀየምከው። አለምዬ ምን ልትሆን እንደምችል አስበዋል? በአንተም በእህትም በእኔም ጭምር እኮ ነው የተጎዳችው። ነገም አዲስ ቀን፣ ለሁላችንም አዲስ ቀን ይኖራል። ምናልባት የተሻለ ሰው ታገኛለች ብዬ አስባለሁ። አንድ ነገር ግን እንድታግዘ ይፈልጋል። ወዴት ነው? ወንድምሽ እኮ ጉዳይ አለኝ ያለ እንጃለት። ከዚህ በኋላ ስለሱ ያገባኝ። ይቅርታ ጠየቁሽ አይደል እንዴ? ሙሉ ቤተሰቡን ይቅርታ ጠይቄያለሁ አይደል? በዚህ ሰዓት መላው ቤተሰቡ ከጎኔ እንዲሆን እፈልጋለሁ። አዲስ ሰርፕራይዝ አለኝ። እሺ፣ ደግሞ ለአባቢ ምን አይነት ድራማ ልትሰራለት ነው? ጉዳይ ምንድን ነው? ኧረ ምንም አላዘጋጀለትም። ግን የወደፊት ሚስቴ ነገ ሀገር ውስጥ ትገባለች። አየኔ ልጆች ያልፈጠረባችሁን ሚስጥር ሰርፕራይዝ ትላላችሁ። ምን ሰርፕራይዝ ሆነ? አፈረጥከው እኮ። ለማንኛውም እጠብቃቸዋለሁ። መዘጋጀት አለብኝ። አባቢ ሚስቴ ነገ ሀገር ቤት ትገባለች እያለ እኮ ነው። ተናግሬያለሁ። እኔ የለሁበትም። አባቢ ለዚህ ሁሉ ተጠያቂ እኔ ነኝ። እኔ ነኝ ፍቅራቸው እንጂ እንዲሆን ያደረኩት። ምን ነው ሰላም አይደልሽም? አይደለም ወንድሜ። እኔ አንተን ያጠነከርኩ መስሎኝ። በግልጽ ብታወሩና ተቀራርባችሁ ፍቅር ብትጀምሩ አባቢ እንደሚለው አልባሌ ቦታ ውስጥ ወድቃለህ ብዬ ነው። ቤተሰብን፣ ህልምን ትረሳለህ ብዬ ነው ይሄን ሁሉ ያደረኩት። ከሷ የሚመጡትን የፍቅር ደብዳቤዎች፣ ስጦታዎች ስደብቄ ነበር። በሂደት ግን አለሜ የእውነት እንደምትወድ አወቅኩ። አለሜ ለአንተ የምትገባ ሴት ነች። እንደምትወዳት እየነገርኳት በተስፋ እንድትጠብቅ አደረግኳት። ይህን ሁሉ ነገር ያደረግኩት እንድትገናኙ እንጂ እንድትለያዩ አይደለም። አሁን ግን ሁሉም ነገር ተበላሽ። ቢሆንም ግን ጓደኛዬ እንደሌላ ሴቶች አይደለች። ከልቧ ነው የምታፈቅረው።
ሄሎ ፊሽ። ሴትዮ እስካሁን ተኝተሻል? ገንዘቤን አዘጋጅና ደግሞ ሰውየው ዛሬ ሊያገኝሽ ይፈልጋል። እሺ አዘጋጅልሃለሁ። ተነሽና ፋፋ ብለሽ ጠብቂ። መጥቼ ወስድሻለሁ። እንዳንደባብ። ዘርሽ በጭራሽ እናንተን የሚጎዳ ነገር አይደለም። ለእናንተ ያለውን ፍቅርና አክብሮት ጋሼ እኔ ለአንተ ላስረዳ። አንተም ይሄን ነገር ታውቃለህ ማለት ነው? ምኑ ነው የማውቀው እኔ ጋሼ? አይደለም እኮ እባክህ አይደለም። ጋሼ እባክህን ምን ለሱ እኮ እዚህ ዝም ብሎ ሰርፕራይዝ ምናምን እያለ የሚጃጃለው ነገር ስላለ ነው። እኔስ ልጅ አይደለሁ እንዴ ጋሼ? እናንተን የሚጎዳ ነገር እንዴት እያወቅሁ ያደርጋል? እባክህን ጋሼ እሺ በል። የእናንተ እዛ ቦታ ላይ መገኘት ለሱ በጣም አስፈላጊ ስለሆነ እሺ በል ጋሼ። አሁን ተነስና ቁጭ በል እና እንሄዳለን። እሺ አልከኝ? ተጎልተን ቀረንሳ። ገብታለች አልተባለም እንዴ? ነው ካለችበት እስክትመጣ ነው የምንጠብቀው። ምኑን አውቄው ጋሼ? አሁንስ ሁሉም ነገር እንቆቅልሽ ነው ሆነብኝ። እንጃለት አባቢ። እሺ በለኝ አባቢ፣ አንዴ እንኳን አይቻት ልምጣ። ጉዷን አልሰማች። የኔ ልጅ ይሄ ቤተሰብ ጉዳይ ነው። ተረጋጊ። አይ መኪና ልኬላታለሁ። ያው መንገዱ ጃም ምናምን ሆኖባት ይሄ ትደርሳለች። ጅነች
ብዙ አስጠበቅሽኝ። በይ መኪና ውስጥ ግቢ። ትልቅ ሰው ነው ያስቀምጡት። ፊሽ ትቼዋለሁ። በቃ ላንተ የምከፍለውም የለኝም እና ደግሞ የልጅነት ፍቅር ያጫወትኩት እየጠበቀኝ ነው። ይቅርታ ይቅርብኝ። በቃ እንደዚህ ያለ ጨዋታ ቀድመሽ እንዳትገቢ ነግሬሽ ነበር። ቀድመሽ አስቢበት ብዬሽ ነው። ካልፈለኩስ በቃ ከፈለገ ይግደለኝ። ልታስገድደኝ ነው? ነግሬሽ ነበር። አንዴ ወደዚህ ጨዋታ ከገባን መመለስ እንደሌለ አስበሽ መወሰን ነበረብሽ። ማስገባት ፊሽ ይቅርታ ይቅርታ አልኩኝ። ፊሽ በእናትህ ይቅርታ አልኩኝ። ሸዊት ትባላለች። እነዚህን ቆነጃጅት ሚስጥር መደበቅ ባለመቻሌ ሌላ ሰርፕራይዝ ማድረግ አልቻልኩም። እንግዲህ መደበቅ ባለመቻሌ አዲስ ሰርፕራይዝ ይዤ መጥቻለሁ። አስታውሳለሁ የሁላችንም ምልክት ከአይናችን ማይጠፋ ሁሌ የምናስታውስበት ነገር አይናችን ላይ ታትሟል። እናታችን ለሁሉም ደራሽ ነበረች። በግፍ ለተገፉ፣ መሬት ላይ ለተጣሉ፣ ከከተማም አልፎ በየክፍለ ሀገሩ እየተንከራተተች አለሁላችሁትን ነበር። እኛ ግን የቤተሰባችንን ፍቅር አስቀድመን ለምን ብለን እንከራከራት ነበር። እሷን ግን ማሸነፍ አልቻለም። አላረፈችም። እሷም ሳታስረዳን አንድ ቀን እንኳን ሳታርፍ ወጣችበት በድንገተኛ አደጋ ህይወቷ አለፈ። አዝናለሁ። እኛ የእሷን ድካም ያወቅነው ካረፈች በኋላ ነው። ጎረቤት ቤተሰብ ሁሉ አለውላችሁ ሲለን እናቴን ባጣውበት ቅጽበት ልጅ የሚሉኝ ብዙ እናቶችን አገኘሁ። ብቻ ሁሉንም ተውት። እናቴ አንድ ህልም ነበራት። ከሞቷ በኋላ የአባቴ ቁጭት የነበረው እኔ ሳልረዳው በመወደው ጓደኛ ህሊና የታተመው እና ዛሬ ያንን ህልም እውን የምናደርግበት ቦታ ላይ ቆማቸው። የረገጣችሁት መሬት የእናቴን ህልም፣ ወንድሜ ድካም፣ የአባቴን ህልም ምናሳፍርበት ቦታ ላይ ነው ያለው። የአባቴ አደራ ቃል የሚፈጸምበት ቦታ ነው። አይንሽ መታሰር አለበት። ለሰውየው ደህንነት ሲባል ተሰራት። እባክህ ፊሽ እየጠበቀኝ ነው። በእናትህ ፊሽ ያለኝን እድል አታበላሽብኝ። እባክህ ፊሽ ዳግመኛ ልጠው። እቺ ቆንጆ ሴት የሀገሯን ባህል ለማስተዋወቅ በተለያዩ ሀገሮች ፋሽን ሾው እያዘጋጀች እንዲሁም ደግሞ ከነዚህ ቆንጆ ሞዴሎች ጋር ፋሽን ሾዎችን ትሰራለች። የምታገኘውን ገቢ ደግሞ ለተለያዩ እርዳታ ድርጅቶች ታውላለች። ዛሬ እኔን ለመደገፍ እዚህ ቦታ ላይ ተገኝታለች። በዚህ አጋጣሚ እሷን ወክለው ለመጡት ሞዴሎች እንዲሁም ደግሞ ለፕሮግራሙ አዘጋጅ የሁል ጊዜ ተባባሪ ሸዊትን በዚህ አጋጣሚ አመስግኑልኝ። ያው
ሁለተኛ ሰርፕራይዝ መጣለች ደርሳለች። ታገቢኛለሽ? አገባለሁ ፍቅር። ቀለበቱን ፈታሽ። ለአመታት የናፈቀው ፍቅርህን ምኞትን የተሸከመኝ ነው ፍቅር። ቆየ ካገባኝ ሶስተኛው ሰርፕራይዝ ደግሞ እህቴንና ወንድሜን ይመለከታል። ኧረ እባካችሁ ምንም አላልኩም። ያው ሴት ሚዜና ወንድ ሚዜ ትሆናላችሁ ነው ያልኩት። እንግዲህ ሁላችሁም ተባረኩ። በእውነት በህይወት ይሄን ለማየት በመታደሌ እጅግ በጣም አመሰግናለሁ። ደስተኛም ነኝ። ልጆቼ፣ ልጄም ዘመኑ፣ ጓደኞቻችሁም እውነት ሁላችሁም እንደው አኩርታችሁኛል። አመሰግናለሁ። እባክህ አባዬ የመሰረቱ ድንጋዩን እናስቀምጠው። አባዬን ቅድሚያ ስጡት።